ሰላም ቤተሰብ ሳምንታችሁ እንዴት አለፈ? በባለፈው ሳምንት ዓለም ላይ ትንሽ ጦርነት ነበር። እሱ ደግሞ ማርኬቱን ትንሽ አፌክት አድርጎታል። በዛ ምክንያት ደግሞ ኢንትሪ ያልወሰድኩም ማርኬት እስኪረጋጋ እየጠበኩ ነበር። ግን ለቀጣይ ሳምንት ያው አናሊሲስ እንሰራለን፣ ማርኬቱን ፕሬዲክት እናደርጋለን። ከዛ በኋላ ደግሞ ጥሩ ነገር የሚሰጠን ከመሰለን ያው ኢንትሪ እንወስዳለን ማለት ነው። በዚህ በጦርነት ዓለም ላይ ጦርነት የሆነ እንደዚህ አይነት አፌክት ሊያደርጉ የሚችሉ ኒውሶች ሲኖሩ ብዙ ወደ ማርኬቱ ኢንትሪ መውሰድ የሌለብን ምክንያት ኦር ደግሞ ትንሽ መጠንቀቅ ያለብን ምክንያት አናውቀውም። ምን ሰዓት ላይ ማርኬቱን አፌክት የሚያደርገው ኒውስ ምን ሰዓት ላይ ሊወጣ እንደሚችል አናውቀውም፣ በጦርነቱ ምክንያት ማለት ነው። ስለዚህ እንደዚህ አይነት ታይሞች ላይ ኢንትሪን አቮይድ እናደርጋለን። ከዛ ባለፈ ደግሞ ላስት ዊክ ያን ያህል አሪፍ አልነበረም፣ ማርኬቱን እንደጠበቅኩት እየሆነ አልነበረም። እንደምታዩት ቾፒ ነገር ነው። ትንሽ ፑሽ ያሳየው ወደ ማታ አካባቢ ወደ ኒውዮርክ ፒኤም አካባቢ። እስቲ ለማንኛውም የኔክስት ዊኩን ብሬክዳውን እናድርገው። ዩኤስዲ ካድ በምንመለከትበት ጊዜ ዊክሊ ታይም ፍሬማችን እንደምትመለከቱት ዳውን ትሬንድ ነው። እዚህ አካባቢ ሎወር ሃያችን ሰርቶ ይችን ዞን ብሬክ አድርጎታል። ዴይሊ ላይም በምንመለከትበት ጊዜ ትሬንዱ እዚሽ ጋር ሎወር ሃይ ሰራ፣ ሎወር ሎ ሰራ። ከዛ በኋላ ይቺን ዞን ብሬክስ ካልተደረገች ድረስ ሎወር ሃይ ተሰራች ማለት አንችልም። ስለዚህ አሁን ይሄን ማርኬት ፕሬዲክት የማደርገው አርብ ዕለት በነበረው ፑሽ ይሄን ኤሪያ ኦፍ ኢንትረስቴን ብሬክ አድርጎልኛል። ስለዚህ ብሬክ አደረገው በኋላ ደግሞ ሪቴት እስኪያደርግ ጠብቄ እዚህ አካባቢ ቢቻል ፎር አወር ላይ የተለያዩ የተወሰኑ ሪያክሽኖች ስላሉኝ እዚህ ዞን ላይ ሪቴስት ማድረግ ችሎ ኢንትሪ ሊሰጠኝ ከቻለ ያው ይሄን ትሬድ ወስዳለሁ ማለት ነው። ኔዘርላንድ ጄፒዋይን በምንመለከትበት ጊዜ ላስት ዊክ ፕሪዲክት አድርጌው ነበር። እዚህ ሪያክሽን ዞን ላይ ትንሽ ሪያክት አድርጎ ወደ ሎንግ ሳይድ እንደሄድልኝ የጠበቁት ነበር። አንደኛ በጦርነቱ ምክንያት፣ ሁለተኛ ደግሞ ማርኬቱም ዳት ማች ቮሊዩም አልነበረውም። ይህንን ትሬድ አቮይድ አድርጌያለሁ። ከዚህ በኋላ ይቺን ዞን አሁንም ሪቴስት አድርጎ ፎርሃው ላይ ብንመለከተው የተወሰኑ ሪያክሽኖች ሊኖሩን ስለሚችሉ ይቺን ዞን በአሪፍ ቮሊዩም ብሬክ አደረገልኝ ኢንትሪ ልወስድ እችላለሁ ማለት ነው። ጂቢፒ ኤዩዲ በምንመለከትበት ጊዜም ደግሞ ፎር ኤ ሎንግ ፔሪድ ኦፍ ታይም ትሬንዱ ዳውን ሴድ ቆይቷል። በሰባ ቀን ውስጥ ለመጀመሪያ ሳምንት ማርኬቱ ወደ ላይ ፑሽ አድርጎ ክሎዝ አድርጓል። ኔክስት ዊክ የምጠብቀው አሁንም ትሬንዱን ሽፍት ስላላረገ ይቺን ዞን ብሬክ አረገልኝ በኋላ ይቺን ኤሪያ ኦፍ ኢንትረስት እና ይቺን ዞን በካንድስቲክ ኢንገልፊንግ ብሬክ ካረገልኝ በኋላ ሪቴስት እስኪያደርግልኝ ጠብቄ ኢንትሪውን ወስዳለሁ ማለት ነው። ኔዘርላንድ ዩኤስዲን በምንመለከትበት ጊዜ ዊክሊ ታይም ፍሬም ላይ ትሬንዱ አፕ ትሬንድ ነው። ዴይሊም ላይ በምንመለከትበት ጊዜ ትሬንዱ አፕ ትሬንድ ነው። ስለዚህ እስከ ምን ያህል ድረስ ሪያክት እንደሚያደርግ አናቅም። ይሄ ኢንትሪ እዚህ ጋር ሪያክት አድርጎ ከዛ መልሶ ብሬክ አድርገው ስንል እዚችም ጋር ሪያክት አድርጓል። ደግሞ መልሶ ኢንትሪ ሰጠን ስንል እዚህ ጋርም ሪያክት አድርጓል። ስለዚህ በጣም ሪያክት እያደረገ ያለ ከረንሲ ስለሆነ አትሊስት ቫሊድ የሆነ ብሬክ ፈልጋለሁ። ቫሊድ የሆነ ብሬክ እዚህ ኤሪያ ኦፍ ኢንትረስቱን ብሬክ ሲያደርግልኝ እቺ በቀይ ያሰመርኳት ደግሞ ፎር ሃውር ላይ ትንሽ ሪያክሽኖችም ስላሉ ካንድስቲክ ፓተርኖች እነኝንም ፓተርኖች ብሬክ አድርጎ ሪቨርሳል ፓተርን ከሰጠኝ ያው ኢንትሪ ልወስድ እችላለሁ ማለት ነው። ዩሮ ኤዩዲን በምንመለከትበት ጊዜ ትሬንዱ ዳውን ነው። ዴይሊም ዊክሊም ላይ ዳይሬክሽናችን ዳውን ትሬንድ ነው እያሳየን ያለው። ከዛ ባለፈ ደግሞ ይቺ ኤሪያ ኦፍ ኢንትረስታችን ብሬክ አድርጎ ኤሪያ ኦፍ ኢንትረስታችን ሪቴስት አድርጎልናል። ስለዚህ አሁን እዚህ ጋር ኢንትሪ ኮንፈርሜሽን ነው የምንፈልገው። ምን አይነት ኢንትሪ ኮንፈርሜሽን የሚለውን አሁን እዚህ ጋር ሪጀክት አድርጎልናል። ከዚህ በኋላ ትንሽ ፑሽ ካሳየን በኋላ ኢንትሪ እንወስዳለን። አውስትራሊያን ዩኤስዲን በምንመለከትበት ጊዜ ትሬንዱ ዴይሊም ዊክሊውም አፕ ትሬንድ ነው ያለው። ከዛ ባለፈ ደግሞ ኤሪያ ኦፍ ኢንትረስት ላይ ሪጀክት እያደረገልኝ ነው። ለ4 ቀን ያክል ካንድስቲክ ቢሎ ኤሪያ ኦፍ ኢንትረስት ሳይዘጋ ሪጀክት አድርጎታል ይሄን ዞን። ስለዚህ በቀጣይ ሳምንት ደግሞ ጥሩ ኢንትሪ ከሰጠኝ እወስዳለሁ ማለት ነው። ያው አውስትራሊያን ካድ በምናይበት ጊዜ ዴይሊ ታይም ፍሬሙ ዳውን ሆኗል፣ ይቺን ዞን ብሬክ ስላደረገው ማለት ነው። ዊክሊ ታይም ፍሬም ደግሞ አፕ ነው። ከዛ ይሄን ዞን ካውንተር ትሬድ ልወስዶ አስቤያለሁ። ምክንያቱም አትሊስት እስከ ዲስካውንት ዞን ሪቴስት ያደርግልኛል ብዬ አስቤያለሁ ዊክሊ ካንድስቲኩ። ዴይሊ ላይ ደግሞ ብሬክ እንዳደረገው ያየን ነው። ስለዚህ
ዴይሊ ላይ ኤሪያ ኦፍ ኢንትረስታችንን ሪቴስት ሊያደርግልን ከቻለ እና ኢንትሪ ከሰጠን እስከ ዲስካውንት ዞን ድረስ የምንይዘው ይሆናል ማለት ነው። ይሄን ኢንትሪ ሪስኪ ፔር ነው የሚሆነው ይሄ ለቀጣይ ሳምንት። ጂቢፒ ኔዘርላንድን በምንመለከትበት ጊዜ ዊክሊ ታይም ፍሬሙ ዳውን ትሬንድ ነው። ሎወር ሃዩን እዚህ ጋር ፎርም አድርጎልናል። ዴይሊን በምንመለከትበት ጊዜ ደግሞ እዚህ ጋር ያለው ዞን ብሬክ ሆኖ ትሬንዱ ዴይሊ ላይ አፕ ትሬንድ ሆኗል። ሶ ይህንንም እስከ ፕሪሚየም ዞኑ ሪቴስት እስኪያደርግልኝ ጠብቀዋለሁ ማለት ነው። እስከ ዊክሊ ፕሪሚየም ዞን ሪቴስት እስኪያደርግልኝ ድረስ ሎንግ ፖዚሽን ሊይዝ ይችላለሁ፣ ጥሩ ኢንትሪ ከሰጠኝ ማለት ነው። ይሄም ሪስኪ ትሬድ ሊሆን ይችላል። ያ ለቀጣይ ሳምንት እንግዲህ እያየኋቸው ያሏቸው ፔሮች እነኝን ይመስላሉ። መልካም እድል።